ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ዝጎራቱ በሰላም መጣችሁ። ሜሮን ነኝ። እንግዲህ ዛሬም እግዚአብሔር ወዶና ፈቅዶ በድጋሚ በአዲስ ቪዲዮ ተገናኝተናል። ዛሬ ለፊታችን ቆዳ አስደናቂ ለውጥ የሚያመጣ በጣም ቀላል ግን ደግሞ እጅግ በጣም ጠቃሚ የሆነ የፊት ማስክ አሰራር ይዤላችሁ መጥቻለሁ። ብዙዎቻችን በተለይ በሙቀት በአቧራ ወይም በተለያዩ ምክንያቶች የፊታችን ቆዳ ሲደርቅ፣ ሲጠቁር ወይም ወዛቶ ሲደበዝዝ እንጨነቃለን። እናም ውድ የሆኑ ክሬሞችን ከመግዛታችን በፊት በቤታችን ውስጥ ባሉ ተፈጥሯዊ ነገሮች ቆዳችንን እንዴት መንከባከብ እንደምንችል ማወቅ በጣም አስፈላጊ ነው። ዛሬ የምናዘጋጀው ማስክ ፊታችንን እንደ አዲስ በማንቃት የተፈጥሮ ውበቱን እንዲያገኝ ያደርጋል። ወደ አሰራሩ ከመሄዳችን በፊት ግን ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የደውል ምልክቱን እንድትጫኑ ጋብዛችኋለሁ። ነባር ቤተሰቦቼም ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ እያስታወስኳችሁ ወደ አሰራሩ ገባለሁ። መልካም ቆይታ። እንግዲህ ይህንን ማስክ ለማዘጋጀት የሚያስፈልጉን 3 ተፈጥሯዊ ግብአቶች ብቻ ናቸው። እያንዳንዳቸው ለቆዳችን ያላቸው ጥቅም በጣም ሰፊ ነው። እናም ሁልጊዜ እንደምነግራችሁ ቆዳችንን ለመንከባከብ ግድ ውድ የሆኑ ኬሚካል የበዛባቸውን ክሬሞች መግዛት የለብንም። በኩሽናችን ውስጥ በቀላሉ የምናገኛቸው ተፈጥሯዊ ነገሮች ምንም አይነት የጎንዮሽ ጉዳት ሳይኖራቸው ቆዳችንን የመመገብ የማደስና የማንጻት ከፍተኛ ተፈጥሯዊ ኃይል አለ። ዛሬ የመረጥኳቸው እነዚህ 3ቱ ግብአቶች ደግሞ እርስ በርሳቸው በጣም የሚደጋገፉና አንዱ ያንዱን ጥቅም የሚያጎናጽፉ ናቸው። አሁን እያንዳንዳቸው ለየብቻ ለቆዳችን ምን አይነት ተአምር እንደሚሰሩ በዝርዝር እናያለን። በመጀመሪያ የሚያስፈልገን እርጎ ሲሆን እርጎ ውስጥ ላክቲክ አሲድ የሚባል ንጥረ ነገር አለ። ይህ ንጥረ ነገር የፊታችንን የሞቱ ቆዳዎች በቀላሉ እንዲላጡ ያደርጋል። በተጨማሪም ፊታችን ላይ ያሉ ጥቁር ነጠብጣቦች ወይም በፀሐይ የተቃጠሉ ቦታዎችን በማጥፋት የፊታችን ቀለም እኩልና ጥራት ያለው እንዲሆን እንዲሁም ደግሞ ቆዳን የማለስለስና እርጥበቱን የጠበቀ እንዲሆን የማድረግ አቅሙ እጅግ ከፍተኛ ነው። አንድ ማንኪያ እርጎ እናደርጋለን። በሁለተኛ ደግሞ የሚያስፈልገን ቡና ነው። እኔ የተጠቀምኩት ቡና ሽርክቱን የኢትዮጵያ ቡና ነው። እሱን ብትጠቀሙ ሞር የበለጠ ይሆናል ጥቅሙ። ቡና ውስጥ ያለው ካፋይን በቆዳችን ስር ያለውን የደም ዝውውር ያፋጥነዋል። ይህ ሲሆን ፊታችን ያበራል፣ ያበጠ የነበረው ይረግባል፣ እንዲሁም ከአይናችን ስር ያሉ ጥቁረቶች ይቀንሳሉ። የቡናው ሸካራነት ደግሞ እንደ ስክራፕ በመሆን ቀዳዳዎቻችን ውስጥ የተደበቀውን ቆሻሻ በደንብ አውጥቶ ያጸዳዋል። ከዚህ ቀደም ከቡና ብዙ አይነት ስክራፖችን የፊት ማስኮችን ሰርቼላችኋለሁ። እዛ ውስጥ በሰፊው ስለ ቡና ጥቅም በደንብ አድርጌ አብራርቻለሁ። ስለ ጥቅሙ ከዚህ የበለጠ ማወቅ ከፈለጋችሁ ከዚህ ቀደም የጫንኳቸው ቪዲዮስ ገብታችሁ ቼክ ማድረግ ትችላላችሁ። እናም ዛሬ የተጠቀምኩት የቡና መጠን ልክ እርጎውን በለካውበት አይነት ማንኪያ 1 የሾርባ ማንኪያ እጨምራለሁ። በመጨረሻ ሶስተኛውና ዋናው የሚያስፈልገን ማር ነው። ማር በተፈጥሮ አንቲባክቴሪያ ስለሆነ ፊት ላይ ብጉር እንዳይወጣ ይከላከላል። ቆዳችን እንዳይደርቅ እርጥበቱን ጠብቆ እንዲቆይ እንዲሁም ደግሞ ለቆዳችን የተፈጥሮ ፖሊሽ በመሆን ለስላሳና አንጸባራቂ ያደርገዋል። የተጠቀምኩት መጠን 1 የሻይ ማንኪያ ነው። የእርጎንና የቡናውን የለካውት በሾርባ ማንኪያ ነው። ማሩን ደግሞ 1 የሻይ ማንኪያ ወይም ደግሞ እርጎን በለካንበት ግማሽ ማንኪያ ማድረግ እንችላለን። ሁሉንም በንጹህ ሳህን ላይ በዚህ መልኩ ካደረግን በኋላ ክሬም እስኪመስል ድረስ በደንብ አድርገን እናዋህዳለን።
ማስካችንን በሚገባ እንደዚህ ክሬሚ እስኪሆን ድረስ ካዋሃድን በኋላ ማስኩን ከመቀባታችን በፊት ፊታችንን በምንጠቀመው ሳሙና ወይም በፌስ ዋሽ በደንብ መታጠብ አለብን። ሜካፕ ወይም ሌላ ክሬም ፊታችን ላይ መኖር የለበትም እና ፊታችንን ታጥበን ካደረቅን በኋላ ውህዱን ከአይናችን ዙሪያ ውጪ ባለው ሙሉ የፊታችንና የአንገታችን አካል ላይ እንቀባለን። እንዲሁም እጃችን ላይ እንደነገርኳችሁ የተጠቀምኩት ቡና ሽርክቱን ስለሆነ እንደ ስክራፕም ያገለግላል። ለእጃችንም ለእግራችንም ይሆናል። ይሄ ማስክ እንግዲህ እኔ እንደማሳያችሁ እጄ ላይ ነው የተጠቀምኩ ያለሁት። እጄን በጣም ስራ ከመብዛቱ የተነሳ እጄ ተበላሽቶ ነበረና ትሪት ማድረግ ስለፈለኩኝ እጄ ላይ ነው እየተቀባው ያለሁት። በዚህ መልኩ እጃችሁንም ሆነ ፊታችሁን በምትቀቡ ሰዓት መጀመሪያ እንደነገርኳችሁ በደንብ አድርጋችሁ መታጠብ አለባችሁ። ከታጠባችሁ በኋላ ማስኩን በደረቀ ቆዳ ላይ አፕላይ ታረጋላችሁ። ከ15 ደቂቃ እስከ 20 ደቂቃ ላው ላይ ማቆየት። ከዛ በኋላ ሲምፕል ማሳጅ፣ በተለይ ፊታችሁ ላይ ማሳጅ ስታረጉ ቡናው ሽርክት ስለሆነ ቆዳችሁን እንዳይጎዳ በስሱ ነው። ሴንሲቲቭ ለሆነ ቆዳ ባታሹት ይመከራል። ግን የሚችልና ኖርማል ቆዳ ከሆነ ደግሞ ትንሽዬ ማሳጅ ላው ላይ በማድረግ መታጠብ። ስንታጠብ መጀመሪያ ለብ ባለ ውሃ እንታጠባለን። በመቀጠል ደግሞ ቀዳዳዎች እንዲዘጉ በቀዝቃዛ ውሃ እንታጠበዋለን። ከታጠብን በኋላ የምንጠቀመውን ሞይስቸራይዘር ወይም ደግሞ የኮኮናት ዘይት መቀባት ይቻላል። ይህንን ማስክ በሳምንት 2 ጊዜ ብትጠቀሙ በቆዳችሁ ላይ የምታዩት ለውጥ ያስገርማችኋል። እኔም ከመጠቀሜ በፊት እጄ የሚመስለውንና ከተጠቀምኩ በኋላ ያለውን ልዩነት እስከ መጨረሻው ተከታትላችሁ እንድታዩ ጋብዛችኋለሁ። እናንተም በቤታችሁ ሞክራችሁ ያገኛችሁትን ውጤት በኮመንት ላይ ጻፉልኝ። የዛሬ ቪዲዮ ከተመቻችሁ ላይክ እና ለጓደኞቻችሁ ሼር ማድረግ አትርሱ። በቀጣይ በሌላ ቪዲዮ እግዚአብሔር ፈቅዶ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።